ጸሎታቸውን ለማድረስ የመጡ ናቸው። እባካችሁ ጥላችሁን አጥፋጥፋሉ ጥላችሁ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ መስቀሉን ተሸክሞ መጽሐፉ እንዲህ ይለናል፣ በከመ ወዛ ይለናል። አምላክ የሚደክም ሆኖ አይደለም እግዚአብሔር ልጅ የሰውን ሥጋ የለበሰ ስለሆነ ብቻ። ስለዚህ የቀሬናውን ስምዖን ጠሩትና የጌታን መስቀል አሸከሙ። ለዚህ ነው ዲያቆናቱ የጌታን መስቀል በስምዖን ቀራንዮ ትከሻቸው ላይ አድርገው አንገታቸውን ጎንበስ አድርገው የእግዚአብሔርን ክብር እየገለጹ ይገኛሉ። ክብር ለመድኃኔዓለም ይሁን። የእግዚአብሔር ልጆች ተመልከቱ፣ ዲያቆናቱ ቅዱስ ሲመጡ የእናታችን የድንግል ማርያም ስዕል አድኖ በመካከል ነው ያለችው። ከድንግል ማርያም ስዕል አድኖ በኋላ ካህናቱ ተለያይተው ይከተላሉ። እመቤታችን ድንግል ማርያም በመካከል መሆኗ የአዲስ ኪዳን መጀመሪያ የብሉይ ኪዳን መጨረሻ መሆኗን ለማሳወቅ ዲያቆናቱ ከፊት ድንግል ማርያምን በመካከል ካህናቱን ከኋላ አድርገው አገልግሎት እያገለገሉ ይገኛሉ። የእግዚአብሔር ልጆች ደስ አይልም? እስኪ ተመልከቱ። እስኪ ወገኖች ደስ አይልም? የእግዚአብሔር ልጆች ሁላችሁ ይባል ሰሚነሽ ነበርኩ ብትሉ እንኳን የድንግል ማርያም ልጆች ሆነን Chile.